እምቢያው አንድ ጎረስኩልህ አልፈልግም ጅሎች እኔ ጉዲ ፈላስ ደነገጠች ቤቢ አስተካክለኝ ጋው ይሄንን ደ ምን መለሳቀቶ ወለፈው ተፋደ ደሞ አረሳውት ኮነጥ እኔ መቆንጠጥ ፈራለሁ እምቢያው መቆንጠጥ አልፈልግም እምቢያው መቆንጠጥ አልፈልግም ታይም ይባል ነገር እኮ አለ ጊዜ አቃጣለሽ ያናግጣል ቤተሰቦች 50,000 ፎሎወር መግባታችንን ባስመለከተ አሁን ሲስተር ሱቅ ወጣለች ውሃ ደፍተን ፕራንክ ነው የምናደርጋት ዝም በሉ እማዬ ለምንድን ነው ወንድም እንዳለኝ ያለገልሽ ደግሞ ሲነማል ይሄ ቪዲዮ ለኢትዮጵያ ሕዝብ አድርሱልኝ ማለት ነው ውድድሩን ያልጮት ለምንድን ነው የማትጮተው አልጮትም አሁን ቀኑ ምን ሐሙስ ቀን አይደል እና በነጋታው ጁማ ነው አይመችም አልጮት እሺ ቅዳሜ ይሆናል ችግር የለው ቅዳሜ ሴራ ነው ቅዳሜ ሴራ ነው የባለፈ የንቃተ ህሊና መጭቀን ነው የተደረገው እሁድ ቀን እሁድ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው በቃ የእንቁላሉ መተት አለው ከሃይማኖት ጋርም ጠይቄ አይሆንም እንቁላልና መተት ምን አገናኘው አንተ ምን ይሄ እንቁላልና ሃይማኖት ይላል እንዴት አመጣጡ ታውቃለህ እንቁላል መጠየቅ አለብህ ዶሮዋ በዝሙት ነው የወለደችው ወይስ ኒካ አርጋ ነው የሚለው ነገር መጠየቅ አለበት ዝም ብሎ መተት አለው እኔ አልጮትም የፈለገ ነገር ቢመጣ አልጮትም እኔ አረ እሺ ምንድነው ሐሳብህ አልጮትም ወይ ቀኑ አራዝሙትና የተወሰነ ማስታወቂያ ልስራ ልቀቂኝ ምን አጠፋው ተቀይሜሻለሁ እውነት ማርያምን ለምን ስለምን ብለሽ ነው ላገኝሽ ኗሪ ከለታት አንድ ቀን አፍቅሮኝ ነበር ብለሽ ምታወሪ አፍቅረኝ መስሎኝ ጊዜህን የሰጠኸኝ አይኔን እያየ ከንፈሬን የሳምከኝ ነገርሽ አልነበር ምለህልኝ ነበር እኔ አንቺን ሳፈቅር ጊዜን ነው አቁመህ ዛሬም እንዳይባል ነገም እንዳይባል እኔ ውስጥህ እንዳለው ቀን መቁጠር እንዲጣል እንጂማ ምሩዬ ወይ ትላንትና ነገ ከኔ ከጸደቁ የተለየውሽ ቀን መርሳት ስለሚያውቁ አንጀትና ልቤ እንደሱ ከሆነ ትላንት ነገ ይቅር ይደጋገም ዛሬ ታዲያ ከለታት እልፍ ቀን ያፈቅረኛል አርኪዋ የአንድ ቀኑን ወሬ እሺ ይቅርታ አብረሽኝ ነሽ ማታ ማሪ ኩሉኝ የሆነ ልጅ የመጣ ነው ሰላም ቆንጆ ልጅ ነገርሽ ነበር የመጣው ታውቃለች ምን ነበር ማን አንቺ ነው ወረደ ይሄኔ ቆንጆ ስልክሽል አትወስድም ሲጀመር አንድ አይነት ስልክ ነው የምንጠቀመው እኔና ጓደኛዬ ሴትዮ ማን አንቺ ነው ወራሽ ይንጦ ሙጥ ማጣ ምን ትመስላለች ጭራሽ ሰደባለ እንዴ ነይ እንሂድ ማሪ እየሰደበን እኮ ነው ነይ እንሂድ ሲጀመር ካንድ ቆንጆዬ ሴት አጠገብ እኮ አመዳምና አስቀያሚ ሳይጠፋም ሲባል ሰምቼ ነበር ማን ነው አመዳም እኔ እንዳይሆን ብቻ አመዳም አልገባኝ እኔ እንዳይሆን ብቻ አመዳም ይዛ ሞጣጣ ምን ይመስላል በእናትህ ጓደኛዬን አስደበር ማሪ በጀማ እየተሰደብን እኮ ነው እንሂድ እኔን አልሰደበኝ አንዴ ትይልኝ ሴትዮ ስለሌለሽም አንዴ ላውራት አንዴ ችግር የለውም ለራሽ ብዬ ነው I'm helping you ስሚኝ ምን ልቆንጆ በትሽን ማርነቅ ይቻላል አይደል ጎጆ ኧረ እባክህ ጭራሽ ጎጆ ልቀልሱ ለጓደኛዬ የሚበጃትና የሚጠቅማት እኔ ብቻ ነኝ የማውቀው ኧረ በስመ አብ እቺ ልጅ ምን ላርጋት ይሄ መልእክት ለኢትዮጵያ ሕዝብ ነው ማለት ነው አበሻ ይሄ ውድድር እኔ አልወዳደርም A few moments later አበሻ እንግዲህ ውድድሩ እንድወዳደር ከፈለጋችሁ ኒያል ፈርኒቸር እየመጣችሁ ጽድት ያለው ለቤታችሁ ዕቃ የምትፈልጉ ከሆነ ኒያል ፈርኒቸር እየመጣችሁ መግዛት ትችላላችሁ ካልሆነ እኔ ውድድሩ አልወዳደርም ማለት ነው ኒያል ፈርኒቸር ጽድት ያሉ ዕቃዎች ነው ያሏቸው ዴሊቨሪ ያላቸው በትልቅ ዲስካውንት ነው የሚሸጡት ክፍለ ሀገር ድረስ ፍሪ ዴሊቨሪ ነው የሚልኩት እየመጣችሁ መግዛት ትችላላችሁ ልጆች ቢኖሩ ይኖሩ አልራብም ነበር ዛሬ እስከፋኝ በጣም ለዚች መልካ እግዚአብሔር ይባርክ ከፋኝ በጣም እኔ እስከፋኝ በጣም ዛሬ ማን ነው ምግብ የሰጣቸው እኔ ነኝ ምን ነው ለምንድን ነው እንደዚህ የምታደርገው ይሄ እኮ የሥራ ቦታ ነው አሁን ዩኒፎርሙን አውልቅና ውጣ ላይ አልፈልግም ይሩጣ የኔ ልጅ አቤት ጋሼ የኔ ልጅ ይቅርታ አድርግልኝ በእኔ ምክንያት ስራህን አጣ አረ እንደዛ አይደለም ጋሼ አያስቡ እኔ ደካማ ነኝ ሞቴን የምጠባበቅ ደካማ ነኝ አይዞት አባቴ እንደዛ አይባልም ማንም የለኝም ለአንዴና ለመጨረሻ ጊዜ ላስቸግር ውሰደኝ የት መቄዶንያ ያሆ
ጎበዝ ምን ጎበዝ አገቢ ፍጹም እማቀሽ ቦታ ጠፋኝ ምንድነው መተለው ሰውዬ ናጽክስ ባላለው ሞኖ ባንድ ነኝ ሳርጉና ደምቅ ነው የመጣው አራ ጎበዝ ዞር በይ ማላቀሽ መሰለሽ እንዴ ባለፈውን አረሱትም ፊልተር ጣለዋል እጁጪ ሰፈርተኛው አበላሽሽ ነው ላበላሽሽ ነው ይሄ ሱፍ ለማግኘት እንዴት እንደሆንኩ ነው የሚማቅ ሰርግ ለመግባት ደግሞ እየሞከርኩ ነው ምግቡን ለማግኘት እየሞከርኩ ነው ከገባ ጭራሽ ምራቅ አገቢያት ሞቼ ነው ቆሜ እርምጃ እንደውስ ለምን እንደምትገፋፋኝ ያዛትሽ ምስኪናት ጭራሽ የተወጋ አገቢያትም ኧረ በእናትህ ተው ልግባ ተው ልግባ ምንድነው ያጠጣሽኝ አገቢያትም አትገቢም ይላል እንዴ ደፋ በአዝመራ ሽሮ የተዘጋጀ ኬተሪንግማ ካልበላው ሞቻለሁ አዝመራ ሽሮና ኬተሪንግ ታዋቂው አዝመራ ሽሮ በኬተሪንግ ስራ ህዝቡን እያስደመመ ለሰርግ ለልደት ለመልስ ለፈለጉት ፕሮግራም ጥራቱን የጠበቀ እጅ የሚያስቆርጥ ምግቦች እያቀረብን እንገኛለን የነኩት የሚጣፍጥላቸው ሼፎች እርግፍ ብለን ቀኑን እናሳምራለን ስታርተር እስከ ዲዘርት ኮክቴሎችንም ጨምሮ እንደ እናት ጓዳ በፍቅር እናቀርባለን ከእናንተ የሚጠበቀው የሰውን መጠንና የምግቡን አይነት መምረጥ ብቻ አድራሻ ቦሌ አትላስ እና 22 አዲሱ አስፓልት ከታች ባስቀመጥኩላችሁ ስልክና አካውንት ማዘዝ ትችላላችሁ አዝመራ ሽሮና ኬተሪንግ ተረኛና ግባ እንዴት ነሽ ደህና ነሽ ብታይ ማለት ነው ቦይፍሬንድ ሰርፕራይዝ ላደርገው ፈልጌ ነውና ፎቶውን ፊቴ ላይ እንድነቀሽ ፈልጌ ነው የቦይፍሬንድሽን ፎቶ ይቻላል ፎቶ አለሽ ናቲ እኮ ነው ታውቂዋለሽ ናቲ ነው ያንቺ ኤክስሽ ይሄ መነቀሻ መርፌ መሰለ ናቲ ኤክስ እዚህ ጋር ቆንጆ አድርገሽ ፎቶውን ትስይኛለሽ አረ ጣጣ የለውም አብሽሪ ፊትሽ ላይ ነው ሲጋራ ጋቢናሽ ላይ ቸገረ የለም ነይ እናቴ ጨረስ ወይ ግልግል በቃ እንዴት ደስ እንደሚል አልገባሽም ሰርፕራይዝ ነው ማረጋው ያምራላ መስጠት የለሽም መስጠት ልስጥሻ ወይኔ ጉዴ ምንድነው የሰርሽው ፊቴ ላይ ቦይፍሬንድሽ ነው እኮ ነው እና መርዙን ስላልሳርኩት ደበረሽ እና እኔ ፎቶ ነው እንጂ ዌብሳይት እንብይሻለሁ እንዴ እና ራሷ እንደ ይሄ ካልተመቸሽ እጅሽ ላይ ያለው ጊንጥ አልተመቸሽም እንዴ እጄ ላይ ጊንጥ ደበረሽ እሺ እግርሽ ላይ ያለውን አዞዩ እሱን ትወጂዋለሽ ሆፉሊ አባዬ ጆይ እየመጣ ነው ቤት ገብታ አትጠብቀው ፍቅረኛሽ ማን እንደሆነ ለማያውቀው ወጣጤ ነው አባዬ ቤት ገብቶ ክብር ሰጥቶ የሚጠብቀው አንቺ እንዴት ነው የምትናገሪው እኔ ባንቺ በትልቋ ልጅ ጦራለሁ እከበራለሁ ስል ይሄው ታናሽሽ ከሀብታም ጋር ተገናኝታ እያንደላቀቀችኝ ነው እንደው ዛሬ መጥቶ ጉዱን ባየሁት እሷም ቢያለች እንጂ እኮ አማራጭማ ሞልቷል አንቺ ስነ ስርዓትሽን ያዢ እንዴ አንቺ ምን ልትሆኚ ነው ለራስሽ ብዬ ነው አንቺ ጋር አልጨረስኩም እሺ ፍቅሬ እንዴት ነሽ አላስጠላም አይደል ያለኝን ነው ለብሼ የመጣሁት አይ ጥሩ ነው ቢተኩስ ደግሞ በቃ ችግር የለም እሺ ሰላም አላችሁ ኦ እሱ ነው ሃይ ሰላም ወይኔ ሸሚዙን የት ነው ያሳኘከው በእናትህ አይ ልዩ ለመሆኑ ምንድነው የምትሰራው ኧረ አባዬ ግቡ መጀመሪያ ችግር የለውም ያንጎ ነው የምሰራው ኦ መኪና አለህ ማለት ነው ተከራይቼ ነው አይ የሌ ልጅ ልታገባ በላውን ቀጥ ብለህ ውጣ አባዬ እሺ ጆ የትኛውንም ጊዜ ፍች ካንተ ውጭ ማንንም አላገባም ጠብቀሃለሁ ወድሃለሁ እኔም ወድሻለሁ ደግሞ ያንጎ እኮ ሽልማት አዘጋጅቷል ምን ያንጎ ለሹፌሮቹ የሚሆን የገና ልዩ ስጦታ አዘጋጅቷል አይዞሽ አሁን ይሻልሻል ወየ ፍቅሬ ጆዬ ፍቅረኛ አደጋ ደርሶባታል ምን የት ናችሁ መጣው ወንድሜ የት ነው የምትሄደው ቢያንስ ሆስፒታል ውሰደኝ እንጂ ቀስ እያልሽ ሂጂ ፍቅሬ አደጋ ደርሶባታል እዛ መሄድ አለብኝ አሁን እየከነፈ ይመጣል ሂጅል ነይ ቁጭ በይ ጅል አገኘው ብለሽ በደንብ ተጫወችበት እና ስጫወቱበት ደስ ይለኛል ይሄ መጣልሽ ለፈተነ ብዬ እኮ ነው የኔ ፍቅር ለካ እንደዚህ ትወደኛለህ ጆ እህትህ ሆስፒታል እንደገባች አልፋለች ምንድነው كم توتلمينا زي حلف ياري ولن حلافية أنا ወንድሜ የት ነው የምትሄደው ቢያንስ ሆስፒታል ውሰደኝ እንጂ أشرور عيبلنا
بحيلي ما استتسالي لك وين امر افكاري እሙዬ አቤት ምን ልርዳ? የድምጽ ነው እንዴ የምትሰሪው? ምን ነው ቀጠነብህ እንዴ? ቀጠነ ትላለች እንዴ የባጃጅ ሰውነት ይዛ የሲኖ ድምጽ እያወጣች። አቤት አንተ ሚስቴ ምን እንደምትላት ጉሮሮ ተቀያይራችሁ ነው እንዴ? እገልሃለሁ። ፈርቼ እኮ አይደለም። ኧረ እኔ ሐምሌ 26 ኮንሰርት ልጋብዝ ነው። የኢትዮ ዳንስ ፊትነስ 6ኛ ዓመት አንቨርሰሪን በማስመልከት የተዘጋጀው ኮንሰርት አይደል? ማን እንደሚመጡ ግን ታውቃለህ እንዴ? ፍቅር አዲስ ፐርፎርም ታደርጋለች። ሌላኛው አርቲስት ደግሞ ሰርፕራይዝ ነው። እንዲሁም የተለያዩ ሶሻል ሚዲያ ኢንፍሉዌንሰሮች ስለሚመጡ ማንንም አይቀርማ። በትክክል ደግሞ መግቢያው 500 ብር ብቻ ነው። ትኬቱ ግን የት እንደሚገኝ ታውቃለህ? ትኬቱንም በዚህ ዌብሳይት እና ቤላቻው ቺክን እንደገና ደግሞ ኢትዮ ዳንስ ፊትነስ ጂም ያገኙታል። የኔ ቆንጆ አሁን ነው የሰራውልሽ ቢ ኧረ እኔ በቀን ከ5 በላይ እኮ አልበላም። እኔ እኮ እንዲጣፈጥሽ ብዬ በአንድ ጆግ እኮ ዘይት ነው የሰራውልሽ። ኧረ እኔ በቀን ቆይ ውሃ ላምጣልሽ፣ እያወራረድሽ ትበያዋለሽ። ቀልድ እንዴ? ቤቢ በላሽ እንዴ? ምንድነው ካዴ ይሄኛው ዘይት? እስራት ነው አታምነኝ? እሱማ ቤቢ አምንሻለሁ። እኔ እኮ ካልተመቸሽ ቺክን ልጋብዝሽ ነበር። እና በደምብ ሳልበላት ነገር ሄሎ፣ የት አለክ? እየጠበቅኩ እኮ ነው። ደርሻለሁ፣ ከጀርባሽ ነኝ። ባካ ቀልደውን ቶሎ ና። እሺ ጀርባሽ እንዴት እንደሚያምር። ጀርባዬ ምን አሳየህ? የኋላው ከሌለ የለም የፊቱ ሲባል አልሰማሽም? ቀልድ ነው። ውሹ በዚህ ፍንጭ ትሽቃለሽ። ካሌብ እባላለሁ። እኔም አቤል እባላለሁ። ታዲያ ለምን ለኔ ትነግረኛለህ? ለሷ ንገራታ፣ እሷ ትምረጥ። ወንድሜን ነው የምመርጠው። ምን ፈልገህ ነው? ቤቢ ማለቴ እህቴ ላስመዘግባት። የት? ድሪም ትሬኒንግ ኢንስቲትዩት። በአንድ ወር ከ15 ቀን ህይወትሽን እንድለውጭ ነው። እንዴት? በዚህ ዘመን ስራ በማይታጣበት ማርኬቲንግ ኤንድ ሴልስ፣ ኮንቴንት ክሪኤሽን፣ ዲጂታል ማርኬቲንግ፣ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ኢቨንት ኦርጋናይዜሽን፣ ሊደርሺፕ ኤንድ ኢንተርፕረነርሺፕ እናስተምራለን። ትምህርቱም አለ፣ ዋናው ስራው ነው። የመጀመሪያው ደሞዝን እኛው ፕሮጀክት ሰተነ እኛው እንከፍልሃለን። እንዲሁም አንድ ትምህርት ከተማርሽ አንድ በነፃ ይመረቅልሻል። አድራሻቸው የት ነው? አድራሻችን 22 መክሊት ህንፃ ፊት ለፊት ባሮ ህንፃ 4ኛ ፎቅ ላይ ታገኙናላችሁ። በአካል ብቻ ነው መማር የሚቻለው? በኦንላይንም ተከታትለን አስተምረን ሰርተፊኬት እንሰጣለን። በልበል ስልካቸውን ስጠኝ። ይቅርታ ስልካችንን ለሷ ነው መሰጣት። ከአንድ ወር ከ15 ቀን በኋላ የምታገኛት መስሏል።